አውቶቡሱ በጉዞ ላይ ያለ በድንገት አንዲት ትንሽ መኪና ከኋላ መጥታ በዚያ ጠባብ የገጠር መንገድ ላይ ሳታቋርጥ ጥሩምባ ትነፋ ጀመር። አውቶቡሱ መንገድ የሚለቅበት ምንም አማራጭ ስላልነበረ በነበረው ፍጥነት ጉዞውን ቀጠለ። ይህ ሁኔታ የኋላውን መኪና አሽከርካሪ ክፉኛ አስቆጣው። አሽከርካሪው ፍጥነቱን ጨምረው ወደ መንገዱ ዳር ሳር ላይ በመውጣት አውቶቡሱን ቀደም ሆነ በመንገዱ መሃል እንዲቆም አስገድዷል። በሚቀጥለው ሰከንድም አራት ግዙፍ ሰዎች ከመኪናው ወረዱ። የአውቶቡሱ አሽከርካሪ ምን እየተፈጠረ እንደሆነ እንኳን ሳይረዳ አንደኛው በሩን በኃይል ከፍቶ ጎትቶ አወጣውና ያለምንም ንግግር ፊቱ ላይ በሙጤ አጋጨው። የአውቶቡሱ አሽከርካሪ በቀላሉ የሚበገር ባይሆንም በሁሉም ተሳፋሪዎች ፊት እስከ ሞት ድረስ ተደበደበ። የወንጀለኞቹን ጭካኔ ያዩ ተሳፋሪዎች በፍርሃት ወደ ወንበራቸው ተሸጎጡ። በዚህ ትርምስ ውስጥ አና የተባለች ተሳፋሪ ስልኳ በድንገት ወለሉ ላይ ወደቀባት። እንድታነሳው ብትሞክርም ዘግይታ ነበር። ምክንያቱም አንደኛው ወንጀለኛ ሽጉጡን እያወዘወዘ ወደ አውቶቡሱ በመግባት ሁሉም ሰው ያለውን ውድ ነገር እንዲያስረክብ አስፈራራች። ተሳፋሪዎቹ ከሞት ጋር ፊት ለፊት ተጋፈጡ። ትዕዛዙን ከመፈጸም ውጭ ሌላ አማራጭ አልነበራቸውም። አናም በፍርሃት ተውጣ የነበረ ቢሆንም የአልማዝ ቀለበቷን በፍጥነት ደብቃ ዋጋ የሌላቸውን ብቻ ሰጠች። በዚህ ሁኔታ የምታመልጥ መስዋዕት ነበር። ነገር ግን ሳይታሰብ ስልኳ መጥራት ጀመረ። አና ድምፁን ለማጥፋት እግሯን ብታረዝምም የስልኩ ንዝረት ግን የወንጀለኞችን ትኩረት ሳበው። ወንጀለኛው ጎንበስ ብሎ ሲመለከት ስልኩ ዘመናዊ ውድ መሆኑን ተረዳ። ስልኩን አንስቶ ሲያወራ የአና እጮኛ ነበር። እጮኛዋ በሌላ ሰው ስልኩ መነሳቱን ሲረዳ ወዲያውኑ ስድብና ዛቻ ማሽጎርጎር ጀመረ። ይህ ሁኔታ በአና ላይ የሚከተለውን ትልቅ አደጋ አላወቀም ነበር። ወንጀለኞቹ የአናን ውበት ሲመለከቱ ክፉ ሀሳብ መጣባቸውና ከአውቶቡሱ ሊያስወርዷት መቁጠት ጀመሩ። አና በህሊክ ስታገላቸውም ልታሸንፋቸው አልቻለችም። አንድ ላይ ሆነው በመኪናቸው የኋላ ሳጥን ውስጥ ከተቷትና በፍጥነት የነዱ ከአካባቢው ተሰወሩ። እጮኛዋ በቦታው ላይ ሲደርስ ያገኘው የደነገጡ ተሳፋሪዎችን ብቻ ነበር። አና ግን ደብዛዋ ጠፍቷል። እጮኛዋ በድንጋጤ የሴት ጓደኛውን ፎቶ ለፖሊስ ሰጥቶ እርዳታ መጠየቅ ጀመረ። በዚህ መሃል አና አንድ ራቅ ያለ በረሃማ ቦታ ተወስዳ ነበር። ወንጀለኞቹ ወደ ተጣለው ባቡር ፍርጎ ውስጥ የጎተቱ አስገቧት። ወንጀለኞቹ በእሷ ላይ ጥቃት ለማድረስ እየተመካከሩ ሳለ አንድ መካከለኛ እድሜ ያለው ሰው በድንገት በዚያ በኩል አለፈ። ወንጀለኞቹ እንዳይጋለጡ በመስጋት ያንን ሰውዬ አብረው አሰሩት። በኋላም ሊገሉት አቀዱ። በዚህ ጊዜ ራሷን ስታ የነበረችው አና ነቃች። ሰውዬውንም ከታሰረበት ፈታችው። ወንጀለኞቹ ባልተጠነቀቁበት ቅጽበት ሁለቱም ወደ ኋላ ሳይመለከቱ ለህይወታቸው መሮጥ ጀመሩ።